ረጀለሴ እዚህ ታስረን ምናምን እኛ ያዱ ገነት ልጆች የላችሁም እንዴ ምናምን ይላል። ያ የአዲስ አበባ ልጅ ድንጋይ ላይ ተቀምጦ በቃ ፀጉሩን እየፈተለ በጣም አራዳ ነው፣ ስማርት ናቸው በእውነት። የክፍለ ሀገር ልጆች መጥተው አዲስ አበባ የማናት በሚለው ጭቅጭቅ ላይ ናቸው። አዲስ አልሰሙም በእውነት። እኛ ከተመዘገብን አዲስ አበባ ደግሞ ይመጣና በጣም ጸባይኛ ነው። አዲስ አበባ በጣም ጸባይ፣ በጣም ትሁት ነው፣ አገር ወዳድ ነው፣ ዘር አያውቅም፣ እንደሆነ ዘር አያውቅም። እና መጥቶ ይጠይቃል። ኧረ እኛ 20 ዓመት እኮ ከተመዘገብን ኮንዶሚኒየም ከልጆቻችን ጉሮሮ እንትን ብለን ነው እኮ የተመዘገብነው። እንደውም ምንድን ነው የሚሻለው ላይ ስልጡኑ ማለት ነው። ይመልሱለታል። ከወላይታ የመጡት ከደቡብ ከጉባ ላፍቶ የመጡት ከምናምን የመጡት አዲስ አበባ ሹመኞች ይመልሳል። ተረጋጋ፣ ቆይ አዲስ እንትን ብለን እንደዚህ ነው የምናደርገው ይሉታል። እሺ ይሄዳል። ፕሮፌሰር መስፍን ወልደ ማናቸው መስፍን የሚባሉት እሳቸውን በቀደም ሲናገሩ ነበር። ያው ከይፋት ነው የመጡት፣ በእውነት ከይፋት ነው የመጡት። እሳቸው እንኳን ያው ሸዋ ናቸው። ነገር ግን መንግስታት ለምሳሌ ከደርግ ጊዜ ጀምሮ ወያኔ አሁን ያለው ስርዓት የኢትዮጵያን ጉዳይ የሚያስፈጽሙት በእንደዚህ በአማሮች ነው። አማሮችን ነው የሚጠቀሙት እና እኔ ቃሉን አልጠቀምም። እነዚህ ለስልጣን ለምን ጉጉት ያላቸውን ግን የሚሸሸጉት ሀገሬን ወዳለው ህዝቤን ወዳለው የሚሉትን ይመርጡና በእነሱ ላይ ይሸሸጋሉ፣ ያሰሯቸዋል። እንደ ባሪያ ነው የሚያሰሯቸው። ፕሮፌሰር መስፍን አራያ ያው እንግዲህ የሸዋ ሰው ናቸው። እኚህ የሸዋ ሰው በሚገባ አገልግለዋል። እንግዲህ አሁን ስልጣናቸውን ዛሬ ጨረሱ መሰለኝ፣ ሌላ ሰው ነው የሚመጣው ብሏል። በአዲስ አበባ ጉዳይ ነው በጣም የተጨቃጨቁት። አዲስ አበባ የማናት የሚለውን በኋላ እናንተም እንትን ትሉኛላችሁ ማለት ነው። እናንተም ስልክ እየደወላችሁ የሚሰማችሁን ስሜት በአዲስ አበባ ጉዳይ ላይ እየተወሰነ ያለውን ስሜት ትነግሩኛላችሁ። አሁን አዲስ አበባ ከቀበሌ ጀምሮ እስከ ክልል ምክር ቤት ድረስ አዲስ አበባ ተወካዮች የሏትም። አዲስ አበባን የሚያስተዳድሯት የክፍለ ሀገር ልጆች ናቸው። በእውነት የክፍለ ሀገር ልጆች ናቸው። አብዛኛዎቹ የክፍለ ሀገር ልጆች ሲመጡ ጥቁር ነበሩ። ጥቁር አሁን ዛሬ እናቴ ብርቱካን መስሏል፣ ቦምቦሊኖ መስሏል። አዲስ አበባ ለአዲስ አበባ አትሆንም። የአዲስ አበባ ልጆች ሲከፋቸው ብድግ ይሉና እኔ ዘር የለኝም ብለው ያቀጥኑታል። በእውነት ያቀጥኑታል። ወደ ሳውዲ አረቢያ በዚህ በአፋር በረሃ በኩል አድርገው ጀግና ናቸው። አዲስ አበባ ልጅ ጀግና ነው እና በየመን ባህር አድርጎ አሳ ከበላው ውሃ ከበላው እንደንታው ነው። ከዛ በረሃ አቋርጦ ምክንያቱም ፊልም ሲያይ ነው የሚያድገው። ኢትዮጵያ ሲኒማ አምፔር፣ ዶሮ ማነቂያ አካባቢ ብዙ ሲኒማ የቪዲዮ ቤቶች ነበሩ። እንደገና ታች ደግሞ ሲኒማ አምባሳደር አለ። እንደገና ደግሞ ሲኒማ ራስ አለ። እንደገና እዛ መርካቶም ብዙ ሲኒማ ቤቶች አሉ ብቻ እና ሲኒማ ስለሚያይ እነዛ አክተሮቹ መምሰል ስለሚፈልግ በጣም ጎበዝ ነው የአዲስ አበባ ሰው እና ጭንቅ አይችልም። ይሄ በቃ ምን ከክፍለ ሀገር ልጆች ጋር ምን አጣላኝ ብሎ በእግሩ ይሄዳል እና በቀይ ባህር ወይ አዞ ይበለዋል፣ ወይ ባቢ ነድፈዋል፣ ወይ ይደፈራል፣ ወይ ይገደላል። እሱ በቃ ጀግና ነው። ይሄ እንትኑ በጣም ነው የአዲስ አበባ በጣም ነው የሚገርመኝ። ከዛ እንደምንም ሱዳን እንትን ይገባል፣ የመን ይገባል። ከየመን ደግሞ ከቀናው ወደ ሳውዲ ወደ ከተማዎቹ ይገባል። እዛ ደግሞ ሲገባ እንደገና ይታፈሳል፣ ኮንቴይነር ውስጥ ይቀቀላል። ከዛ በኋላ ደግሞ ቪዲዮ ይሰራል። እዛ አሁን ሳውዲ አረቢያ ቪዲዮ ይሰራል። ረጀለሴ እዚህ ታስረን ምናምን እኛ ያዱ ገነት ልጆች የላችሁም እንዴ ምናምን ይላል። ከዛ እንደገና መንግስት ደግሞ ተከራክሮም ምን ብሎም የሳውዲ አረቢያ መንግስት ይመልሰዋል። ያዱ ገነት ልጅ ይመጣል። አሁንም ሲመጣ የክፍለ ሀገር ልጆች ናቸው የሚያስተዳድሩት አዲስ አበባ። እሱ ወይ ሲመጣ የእናቱ ቤት ፈርሷል፣ የአባቱ ቤት ፈርሷል፣ መኖሪያ የለውም። ወይ ወታደር ይሆናል ወይ ይሞታል። እና የአዲስ አበባ ህይወት ነው። ወይም ደግሞ በሱዳን በኩል ይነካዋል። በመተማ አድርጎ ይሄደዋል። በሱዳን በረሃ አድርጎ በሰሃራ በረሃ አድርጎ ሊቢያ ይገባል። የአዲስ አበባ ልጅ በእውነት ሰው ያስቸግር። እዛ ሊቢያ ከገባ በኋላ ይይዙታል፣ ባሪያ አድርገው ይሸጡታል። የአዲስ አበባ ልጅ ይሸጣል፣ ለአንዱ አረብ ይሸጣል። እዛ አገልግሎት ሲወጣ ለአንዱ አረብ ይሸጣል፣ እንደ አረብ ይሸጣል፣ እንደ እቃ
ይሸጣል። ከዛ ደግሞ ዘቅዝቀው ያስሩትና ውስጥ እግሩን ይለበልቡታል። ከዚያ ያንን እንትን ይልካሉ። በዚህ በቲክቶክ በምናምን ይላካል። ከዛ የክፍለ ሀገር ልጆች እነ ዮኒ ማኛ እነ ሞጣ ቀራኒዮ ሌሎች ልጆች ይሰበሰቡና የሰፈር ሰው የአዲስ አበባ ሰው በጣም ጥሩ ነው። የሰፈር ሰው ይሰበሰብና እናትየውን ያመጣሉ፣ አባትየውን ያመጣሉ። 1 ሚሊዮን ብር ተብለን ነበር 600 ምናምን ሺህ ብር ደርሰናል፣ ባካችሁን ሙሉልን ምናምን ይላል። ሰው ደግ ነው። የክፍለ ሀገር ልጆችም የምንም ተባብረው ይረዱታል። ከቻለ ይሞታል፣ እንደምንም እንትን ካለ ደግሞ ወይ ባህር ውስጥ ይሞታል ወይ አውሮፓ ይገባል ማለት ነው። እና የአዲስ አበባ ልጅ በጣም እና የአዲስ አበባ ጉዳይ ላይ አይመለከተውም በእውነት እኔ የትም ዓለም የትም ሂድ አዱገነት ተወለድ ነው የሚል ራሱ የአዲስ አበባ ልጅ ሲናገር የትም ሂድ ያዱገነት ተወለድ ነው የሚለው። በጣም ሰው ያሳድጋል፣ ከኋላ የመጡትን ሀገር ያሳያል፣ ያለማምዳል። አለቀ። አሁን ብዙ የክፍለ ሀገር ልጆች ይመጣሉ። ጉራጌ ሊሆን ይችላል፣ ትግሬ ሊሆን ይችላል፣ ኦሮሞ ሊሆን ይችላል፣ አማራ ሊሆን ይችላል። በየት በኩል ነው እንደዚህ ምናምን ብሎ ይጠይቃል። የአዲስ አበባ ልጅ ድንጋይ ላይ ተቀምጦ በቃ ፀጉሩን እየፈተለ በጣም አራዳ ነው። ስማርት ናቸው በእውነት እና ይነግሩታል፣ መንገድ ያሳያሉ፣ ምን ይላሉ። እነዚያ የክፍለ ሀገር ልጆች ከጥቂት ጊዜ በኋላ ደንብ ማስከበር ይሆናሉ። ከጥቂት ጊዜ በኋላ ሊቀመንበር ይሆናሉ። ከጥቂት ጊዜ በኋላ እዛው ቀበሌ ውስጥ የምርጫ ተወዳዳሪ ይሆናሉ። የፓርቲ የምርጫ ተወዳዳሪ ሆነው ይመጣሉ። እዛ አዲስ አበባውን ልጅ ወረቀት በትን ይሉታል። ትንሽ ሳንቲም አበል ይሰጡታል። ለእናትየው ደግሞ የአዲስ አበባ ልጅ ለእናቱ በስማ በጣም ደስ ይላል። ለእናቱ ሴፍቲ ኔት ያስመዘግባታል። የሴፍቲ ኔት ያስመዘግባታል። ቀበሌ ሄዱ ይለምናቸዋል። የክፍለ ሀገር ልጆችን ይለምናቸዋል። ቢሮ 6 ሂድ ሲባል ቢሮ 6 ሀሊማ ናት ያለች። ሀሊማዬ ባላህ ባግዥ እናቴ እንደዚህ ዘይት ትፈልጋለች ማለት ቆይ ጠብቅ ምናምን። ቢሮ 8 ሂድ። ቢሮ 8 ሲሄድ ደግሞ ገመቹ በእናት እንደዚህ ምንድን ነው ዘር ምንድን ነው በአባቴ እንደዚህ ምን ጥፋ ከዛ እንትና ትብለጽ ጋር ይባላል። ትብለጽዬ እኔ ምን አገጀን እንትና ይባላል። በቃ ግን ከቀናቸው ያው ሴፍቲ ኔት ይገቡለታል። ከዛ በኋላ የአዲስ አበባ ልጆች እናቶቻቸው ልክ ሰልፍ ሲፈለግ ምርጫ ሲፈለግ ልብስ ይሰጣቸዋል እና ይወጣሉ። በእውነት በጣም እንደ አዲስ አበባ ሕዝብ የዋህ የለም። በእውነት እንደ አዲስ አበባ ሕዝብ ሌላ የሚያሳድግ የለም። እና አሁን የክፍለ ሀገር ልጆች መጥተው አዲስ አበባ የማናት በሚለው ጭቅጭቅ ላይ ናቸው። አልሰሙም። በእውነት አዲስ አበቦችን ጠይቄያቸው ሰማችሁ ስላቸው ኧረ አልሰማንም፣ ምንድን ነው ዘመዴ ምናምን እንደዚህ እኮ 40 ምናምን ቀን ተቀምጧል አዲስ አበባ የማናት ምናምን ብሎ እንዴት እንደዚህ ኧረ እኛ አልሰማንም፣ እኛ ዘር ለገበሬ ነው፣ እኛ አዱገነት ነን፣ ጭንቅ አንችልም፣ ማንም ቢመራ ማንም አያገባን ምናምን ይላሉ። እና እነዚህ ክፍለ ሀገር ልጆች ሌላ ደግሞ ደስ የሚለው የአዲስ አበባ ልጅ ያደራጁና የሳሪስ ሰፈር እንዲያፈርሱ ያደርጓቸዋል። ኮንትራት ይሰጧቸዋል። ምን ይሏቸዋል? ይህንን ኮንትራት ውሰዱ፣ ይህንን ቤት በ1 ሳምንት ውስጥ አፍርሱ፣ ስታፈርሱ ብረቱን እንጨቱን ምናምን ያው ውሰዱ ይባላል። የአዲስ አበባ ልጅ በቃ ግር ብሎ ይሄድና የሳሪስን ሰፈር ጣራ ላይ ወጥቶ ፍጥነታቸው፣ የስራ ወዳድነታቸው ይገርማቸዋል። በቃ ሄደውና መስኮቱን ጣሪያውን ብረቱን ይነቃቅላሉ። የአዲስ አበባ ልጆች በእውነት አለቆቻቸው የክፍለ ሀገር ልጆች ናቸው። ቅን ይገነጣጡታል። ኧረ እባክህ ልጄ፣ ኧረ በማርያም ስራ ነው እባክሽ ምናምን ይላሉ። ደስ የሚለው ደግሞ ልክ እዛ አፍርሰው እነሱ ወደ ሰፈራቸው ሲመለሱ ደግሞ የእነሱን ሰፈር ደግሞ የኮተቤ ልጆች መጥተው አፍርሰውታል። እና ብዙ አይከፉም። ከዛ ያገኙትን ገንዘብ በጣም ይጠጡበታል፣ ይበሉበታል። ከዛ በቃ ግፋ ቢል የሆነ ነገር ሰርቀው እስር ቤት ይገባሉ። እስር ቤት ደግሞ መንግስት ይቀልባቸዋል። እና በጣም አዲስ አበባ በጣም የሚገርም ነው። ቲክቶከር እንኳን ያያችሁ እንደሆነ ቲክቶከር የሚመጣው ከሰባ እንደርታ ነው የሚመጣው። በፋሚሊ ነው የሚያዘው ቲክቶከር። አሁን አዶናይን ያያችሁት እንደሆነ ከትግራይ ነው የመጣው፣ አዲስ አበባ መጥቷል። አሁን ደግሞ 2 እህቶቹን እያሳደገ ነው፣ ወንድሙንም እያሳደገ ነው። አባትና እናቱም ሆቴል አላቸው፣ ይነግዳሉ። ግን አሁን ቲክቶከር ሊሆኑ ይመስለኛል፣ የሆነ ቲክቶከር የሚሆኑ ይመስለኛል። ሌሎቹም እንደዚሁ ከክፍለ ሀገር ከነቀምት ከምናምን ይመጣሉ አዲስ አበባ ላይ። የአዲስ አበባ ልጅ ዋና ስራው ምንድን ነው? ሰው ያሳድጋል፣ ታብታብ ያደርጋል፣ እንደገና ደግሞ ጊፍት ይሰጣል። የአዲስ አቤት ጊፍት ይሰጣል፣ አንበሳ ያወርዳል፣ የውጭ ያለው ምናምን
የአዲስ አበባ ልጅ በዚህ ሁኔታ ነው ያለው። በጣም 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 ምንም ልናደርግ አንችልም ማለት ነው። ይሄ ነው የአዲስ አበባ ጉዳይ። መጨረሻውን አብረን እንመለከታለን። የደረሱበትንም እነግራችኋለሁ ማለት ነው።